ሰላም ሰላም ቤተሰብ እንዴት አመሻችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን መጥተዋል። በአዲስ ቻናል በአዲስ ቤት መጥተዋል። ያው ሶርሷ ውሻዋ ነት። ለውሻዋ ፍቅር እየተጋራች ነው። የራሷ ቻናል ይከፈትላት ያላችሁ ሰዎች በዚህ አጋጣሚ እንኳን ደስ አላችሁ። ድምጻችሁ ተሰምተዋል ማለት ነው። ኤንዌስ ያው ጨረቃዎቻችን በአዲስ ቻናል ከፍተዋል ማለት ከዚህ በፊት አንዳንድ ኮሜንት አይነበረ እውነቱ ለመናገር ማለት የቪሎግ ቪዲዮ ስሩ፣ እሱን የምሰሩበት ሌላ ቻናል ክፈቱ፣ ሶስተኛ ቻናል ክፈቱ የሚል ማለት ነው። አይሆፕ ሶ እናንተም አይታችኋል ብዬ አስባለሁኝ። እና ያው ዛሬ ከፍተው በአዲስ ቤት መጥተዋል። አምሳኬ እንትኑ አምሳኬ ነው። አምሳኬ ከገባ ሰርፕራይዝ አለክ ብሏለች ቅመሜ። ስለዚህ እናስገባቸው ይገባል ብዬ አስባለሁኝ። እነሱ አይደለም የራሳቸው ቻናል ከፍተው ይቅርና ሰው ቤት ራሱ የሰው ቻናል ሲከፍቱ ከ50 ሺህ በላይ ያገኛል በአንድ ቪዲዮ ማለት ነው አይደለም። ሶ እነሱ እንዳውም ሪከርድ መሰበር አለበት። ሰብስክራይብ አድርጓቸው። ኤችፒ ጨረቃዎቹ ቻናል ይላልና በጣም ደስ ይላል። እንግዲህ የቀን ውሏቸውን ብሎጋቸውን የሚያሳዩበት ቅመሜ ስትወልድ እንግዲህ ለገንፎ ተጠርታቸዋል። እኔ እንጃ ልጃቸው ማለት ነው አላሳየም ብላለች። እውነቷ ነው። እኔ ይሄ ነገርም ሪከመንድ አላደርግም። የእውነት የእነሱ ልጆች አሁን የሚወለዱት ልጆች ማለት ነው በስማም እንዴት ቆንጅዬ እንደሆኑ በስማም ታየኝ ማርያምን። እና ወደ ሚዲያ ባታመጧቸው የእውነት ሚዲያ በስማም የእነሱ አሁን እነሱ ራሳቸው እናን ቅመሜም ስወልድም ምመጣበት ቻናል ነው ብላለች። እና ሲቀጥል ቤቴ መታችሁ ነው አራስ የምታዩኝ ልጄን ማሳያችሁ የምታዩት እንጂ በቪዲዮ አላሳይም ብላለች። የኔ ውድ በቪዲዮ ባታመጭልን ጥሩ ነው። ያውም እናንተ ሁለት ቆንጆች የተወለዱ ልጆች ረበስማ ማርያምን አሁን አንዳንድ ቪዲዮ አለውኝ እና በጣም ቆንጅዬ ህፃን ነው። ማርያምን ልታዩዋቸው በጣም የሚያሳሱ ህፃናቶች አሉና የነሱን አለድለ እነሱን እንትን ለማለት ህፃኑን እንትን ይላሉ፣ የማይሆን ነገር ያደርጋሉና አንዳንዴ በጣም እንደ ህፃን የሚያጫውተን ሰዎች አለን። እግዚአብሔር ልቦና ይስጠን። እሱ አሁን ጨረቃዎቻችን ልጆቻቸውን ወደ ሚዲያ አምጥተው የሆነ ስራ ሲጀምሩ ያው ፎቶ የእንትን የማድረግ አባዜ ያለብን ሰዎች ህፃኖቹ ልጆቹን ምን በወጣቸው እና ጭራሹንም ወደ ሚዲያ አታምጧቸው፣ አታሳዩ። ወደ ሚዲያ ባታመጧቸው ነው የእውነት። በስማም ብቻ እግዚአብሔር አምላክ የዛ ቀን ለዛ ክብር ያብቃችሁ። እግዚአብሔር ጤነኛ ልጅ ይስጠኝ ብቻ ብላችሁ ጸልዩ። በእውነት እግዚአብሔር የሚሰጥ ልጅ እግዚአብሔር ነው። ወንድም ሴትም አድርጎ የሚሰጠው እግዚአብሔር ነው። ምኞት አይከለከልም። ወንድም ይሁን ሴት እሱን የፈቀደውን እግዚአብሔር ይስጣችሁ። እንግዲህ በየቤቱ ገንፎ እየበላችሁ እንድትልኩልኝ ይፈልጋለሁኝ ብሏል። እና እሱ እንደወለደች ነው እንግዲህ ወደ ሚዲያ የሚያመጣት ታያላችሁ። ብሩኬ በተለይ ሴት ከሆነች ረበስማ እንድትጣሉ አንፈልግም፣ ሰላም ነው የምንፈልገው፣ እንድትከፋፈሉ አንፈልግም ብለው ዛሬ መክሯቸዋል፣ ተናግረዋል። የጨረቃ ፋሚሊ ምን አይነት እንደሆነ እኮ እነሱ በደንብ ጠንቅቀው ያውቃሉ በእውነት። እና በቃ የጨረቃ ፋሚሊ በጨረቃዎቹ አይደራደርም፣ አሳልፈው የማይሰጡ ናቸው፣ የማያስነኩም ናቸው። ይሄ ግልጽ ነው። የሰው ማደግ ነው የሚፈልጉት፣ መለወጥ ነው የሚፈልጉት። ቻናላቸው እንዳያችሁት እንዴት በቃ የእነሱ ደስታ ነው የሚፈልጉት። ሼር እያደረጉ ሰብስክራይብ እያስደረጉ እንዳያችሁ ማለት ነው። እና በጣም ስነ ስርዓት ያለው ኦዲየንስ ናለው። ግን ደግሞ እያመሰ ያለው ማን ነው? የሌላ ሰው ኦዲየንስ ነው። ፕሮፋይል ጎን ደግሞ የእነሱ ፕሮፋይል ነው። ለምን ይመስላችኋል? አሁን ጨረቃዎቻችን በጣም የሚወደዱ ልጆች ናቸው እና ፎሎ ለማግኘት ነው፣ ሌላ ምንም ነገር አይደለም። እና እንደዚህ አይነት ሰው ደግሞ ያው ልቦና ይስጣቸው ነው የሚባለው። እና ጨረቃዎቻችን ዛሬ ታሪክ እንስራላቸው። ከ50K በላይ ማግኘት አለበት ይህ ቪዲዮ። እነሱ አይደለም የራሳቸው ቻናል ከፍተው ሰው ቤት ራሱ እንዳልኳችሁ ብዙ ሰብስክራይብ ነው የሚያገኙት። ስለዚህ እነሱ ከ50K በላይ ግዴታ ማግኘት አለባቸው። ሪከርድም መስበር አለባቸው። ጨረቃዎቻችን ዛሬ ማታም ይመጣሉ። ቅመም የኔ ቆንጆ ዛሬ አምሮብሻል፣ እምር ብሎብሻል።
የኔ ቆንጆ እግዚአብሔር ይጠብቅሽ፣ የኔ እናት እግዚአብሔር ይጠብቃችሁ፣ ከሰው አይን ይጠብቃችሁ። ይህን ማንነታችን እግዚአብሔር ይጠብቅላችሁ። ሰው እንደወደዳችሁ፣ ሰው እንዳከበራችሁ፣ የሰው ፍቅር አላችሁ፣ የሰው መውደድ አላችሁና ይሄ ደግሞ የእግዚአብሔር ስጦታዎቻችሁ ናቸው። ኦዲየንሶቻችሁ በእናንተ አይደራደርም። ኦዲየንሶቻቸው አሳልፈው የማይሰጡ በጣም ጎበዝ ስነ ስርዓት ያላቸው ኦዲየንስ አለና ይሄ ደግሞ ከእግዚአብሔር ነው የተሰጣችሁ። እናንተም በዚህ ማንነታችሁን በዚህ ባላችሁበት ሲቹዌሽን እግዚአብሔር መጨረሻችንም ያሳምርላችሁ። እኔ እንጃ ብቻ ይሄ ነው። እናንተም ስታዩዋቸው በጸሎት አስቧቸው። የምትወዷቸው ነገር ከሆነ ማለት ነው። ልክ እንደ እህታችሁ ልክ እንደ ወንድማችሁ የምታዩዋቸው ነገር ከሆነ እመቤቴ 4 ልጆች እስኪመጡ ድረስ የራሳችን ቤት ይኖረናል ብሏል። እንግዲህ ግዴታ ነው፣ ግዴታ መኖር አለባቸው። የራሳቸው ቤት በራሳቸው ቤት መወለድ አለባቸው አይደል? የፈመሱ ልጆች የኔኮ ፕሮሰስ ጀምረዋል ለቤቱ ማለት ነው። ምክንያቱም ልጆቹ የእቅድ ልጆች ስለሆኑ የተግባር ሰው ስለሆኑ አንድ ቀን ሰርፕራይዝ ያደርጉናል ድንገት ማለት ነው። ቡታጀራም እኮ አላቸው አይደል? የሚያምር ቤት እሱም አልተመረቀም። ሜቢ ለአዲስ ዓመት ሊያስመርቁት ሊሆን ይችላል። ግን ደግሞ ይናገሩ ነበረ። ብቻ እሱ በጊዜ ሂደት የምናይ ይሆናል።